ስሟ ሲጠራ ከቀኝ አልገዛ ባይነቷ እኩል እግዚአብሔር አብስቶ የችራት የተፈጥሮ ሀብትና ለኑሮ ተስማሚ የሆነው አየሯ ይነሳል። ይህን ተከትሎ ጭስ አልባ ኢንዱስትሪ እየተባለ የሚጠራው ቱሪዝም የሀገሪቷ ነጭ የደምሴል የሆነውን ረብጣ ዶላር ወደ ካዝኖ ያስገባል። ስለዚች ሀገር ለእናንተ መናገር ማለት ለቀባሪ ማርዳት ነውና በቀጥታ ወደ ዋናው ቪዲዮ እንግባ። በዓመት ከግማሽ ሚሊዮን በላይ የውጭ ሀገር ጎብኚዎች ቀያቸውን ለቀው ወደዚች ሀገር ለጉብኝት ይተማሉ። የሆነው ሆኖ ሁሉም ጎብኚ የልቡ ደርሶ ተደስቶ ሊመለስ ይችላል። ምክንያቱም በዝምታ የሚጓዘው ነፋሻማ አየርና አምላክ መጥቶ የላከላት የሚመስለው የፀሐይ ብርሃን ሙቀቷን ተስማሚ ቢያደርገውም ህዝቦቿ ግን ጋሬጣ የሆኑባት ይመስላል። ይህንንም ያለአንዳች ምክንያት አላልነውም። ሁለት አይነት ጎብኚዎች አሉ። የመጀመሪያዎቹ ጸጥ ብለው እንደመጡ ጸጥ ብለው ጎብኝተው ወደ ሀገራቸው መመለስን የሚፈልጉ ሲሆን ብቻቸውን ማለትም ያላስጎብኝ መንቀሳቀስን ፈጽሞ አይደፍሩም። ሌሎች ግን ፈጽሞ እንደነዚህኞቹ አይደሉም። መጀመሪያውንም የነሱ መዳረሻና ምን በሉ ምን ጠጡ ያሉ በጉጉት የሚከታተሏቸው በመቶ ሺዎች አልፎም በሚሊዮን የሚቆጠሩ ተመልካቾች በሶሻል ሚዲያ የገነቡ ናቸው። ወደ የትኛውም ሀገር ሲገቡ ከእጃቸው የማይለይ አንድ መሳሪያ አለ፣ እርሱም ካሜራ ነው። በዚህ ነው ጉዳንጉዱን እየቀረጹ ላላየው የዓለም ክፍል የሚያጋሩት። ከዚህ በፊት ስለ ኤርትራ በሰራሁላችሁ ቪዲዮ ተጓዡ መንገደኛ ቀርጾ ያጋራቸው መረጃዎች ተመልክታችኋል። አሁን ደግሞ ጊዜውና ሰዓቱ የኛው ሀገር የሆነችው ኢትዮጵያ ነው። እነዚህ ጎብኚዎች በየትኛውም የሚዲያ ተቋም ልታያቸውና ልትሰሟቸው የማትችሏቸውን ሁነቶች ብሎም የግል ገጠመኞቻቸውን ልክ እንደዚህ ያጋርተዋል። እስኪ አብረን እንመልከታቸው። ዳውድ ከአዘርባጃን። ይህ መንገደኛ መነሻውን ቱርክ ኢስታንቡል አድርጓል። ከ5 ሰዓት ተኩል አድካሚ በረራ በኋላ ወደዚች ምታታዊ ሀገር የምታስገባው አውሮፕላን አረፈች። ይህ ተጓዥ መንገደኛ ከዚህ በፊት ግብፅን የጎበኘ ቢሆንም ግብፅ ሙሉ በሆነው መሰረተ ልማቷ በስልጡን ህዝቦቿና ባደጉ ኢኮኖሚ አማካኝነት አፍሪካን አትወክልም ብሎ በማሰቡ ትክክለኛውንና እውነተኛውን የአፍሪካን ህይወት ለመመልከት ካሜራውን አቀባብሎ ወደዚች ሀገር ኢትዮጵያ ገብቷል። ዓላማው ድህነትና ችግር ስጋ ለብሶ ማየት ይመስላል። አየር ማረፊያ ከደረሰ በኋላ ለኪሱ የሚሆን ጥቂት የኢትዮጵያ ብር ማውጣት ፈለገ። ወደ አንደኛው የኤቲኤም ማሽን ጠጋ ብሎ ያሻውን ያክል ወጪ ካደረገ በኋላ ቀሪዎቹን የኤቲኤም ማሽኖች ፈተሻቸው። ከአንደኛው በስተቀር ሌሎች ማሽኖች በብልሽትና ባዶ ኪሳቸውን የቆሙ መሆናቸውን ተገነዘበ። ከአየር ማረፊያ ለመውጣት በሚያደርገው ጉዞ አንድ ነገር ተገነዘበ። ከዛም በመድረኩ ኢትዮ ቴሌኮም ያለማንም ተወዳዳሪ ነግሶበታል ሲል አሽሙሪ ቢጤ ጣል አደረገ። ኢትዮ ቴሌኮም I don't see any other competition to be honest። ጉዞ ወደ ማደሪያ። ከዛ በፊት ግን ወደ ሆቴሉ የሚያደርሰውን ታክሲ ይፈልግ ያዘ። በዚህ ሁሉ ግን ሊደብቅ ያልቻለው አንድ እውነት አለ። ኤርፖርቱ ግርግር ነው ወከባ የሌለበት ፍጹም ሰላማዊ ነው ሲል መሰከረ። ከተሞቿ ልክ እንደ ኤርፖርቷ ሰላማዊ ቀጠና መሆናቸውን ግን ገና አላየም። ይህ ጎልማሳ ወደ እርሱ መጣ። ተጓዡ መንገደኛ ቀድሞ ጥናት አድርጎ የመጣ ይመስላል። ከሰላምታው አስቀጥሎ ሂሳቡን በፍጥነት ጠየቀ። ሹፌሩም እያቀረቀረ $30 ብሎ መለሰለት። How much? $30? Yeah. No, $30 is too much, brother. መንገደኛው የኢትዮጵያ አርማ የሆነውን የመከራከር ባህል የዘነጋው አይመስልም። ትቀንስ እንደሆነ ቀንስ በማለት ዋጋውን ከ30 ወደ $10 አወረደው። ከመቅጽበት አየር ማረፊያው ወደ መርካቶነት ተቀየረ። መንገደኛውና ሹፌሩ ቀንስ አትቀንስ ይከራከሩ ያዙ። No, $30 is too much, brother. No, it's too much. Do you have a better price? I can give you $10. It's only 2 kilometers. $5. Final price $12, yeah? በስተመጨረሻም በ$12 ተስማምተው ጎብኚውን የያዘች ታክሲ አየር ማረፊያውን ለቃ በደቂቃዎች ውስጥ ተሰወረች። ጎኑ ማረፊያው ዘንድ የመረጠው ሆቴል ሲደርሱ ባለ ታክሲው ሌላ ጉዳ መጣ። ከጎብኚው ኪስ ሲወጡ የተመለከታቸው የብር ኖቶች ደስታን አልሰጡትም። ምክንያቱም እሱ የጠበቀውና የፈለገው ባለ ቤንጃሚኑን የአሜሪካን ዶላር በመሆኑ ነው። ነገር ግን ተጓዡ 2000 የኢትዮጵያ ብር ሰጥቶ ሸኘው። ወደ ሆቴሉ ሲገባ ከኤርፖርት እስከዚህ ድረስ ለ7 ደቂቃ ጉዞ 2000 ብር በከፈሉት ተገቢ መሆኑን ጠየቃቸው። እነሱም 500 ብር በቂ እንደነበረ ሲነግሩት ባለ ታክሲው ሻሿ እንደሰራው ተገነዘበ። ይህን ሁሉ ጉድ ልክ እንደርሶ ሁሉ በመቶ ሺዎች አልፎም በሚሊዮን የሚቆጠሩ ህዝቦች በግርምት እየተመለከቱት ነው። ተጓዡ መንገደኛ ሁሉም ለበጎ ነው ሲል ክፍሉ ገብቶ ተኛ።
ነግቷል። ይህ ተጓዥ መንገደኛ ከነጋ በአፉ እህል አልዞረም። ይልቁንስ በአዲስ አበባ ጎዳናዎች እየተዘዋወረ ይቀርጽ ይዟል። ከተማው ከጠበቀው በላይ ያማረ ሆኖበታል። ቀጣይ መዳረሻው ኢትዮጵያ መሆኗን የሰሙ ሁሉ አንድ ሹክ ያሉት ምስጢር ያለ ይመስላል። ለዚህም ነው ሙሉ ንብረቱን ጠቅልሎ በዚች ቦርሳ ያነገተው። በተለይ ህፃናቶች እጅግ ከባድና ያለውን ንብረት መንትፈው በፍጥነት የመሰወር አቅም እንዳላቸው የተነገረው ይመስላል። ጉዞ ቡና ፍለጋ። ነገር ግን በመንገዱ አናናስ በዚህ መንገድ አሳምሮ የሚሸጥ ወጣት ተመለከተ። ጠጋ ብሎም ጠየቀው። በ40 ብር 2 ፍሬ ገዝቶ ዞር ከማለቱ መምጫው ያልታወቀ ህፃን አናናሱ እንዲሰጠው ጠየቀው። ህፃኑ ይህ የበቁ አይመስልም መኒ እያለ ተከተለው። ኖ ማኒ። ሌላኛውም ተጨመረ። መኒና ፉድ ከልጁ አፍ የማይጠፉ ሁለት ቃላት ናቸው። ተጓዡ መንገደኛ እንዲመለስ ቢጠይቀውም ልጁ ግን አሻፈረኛ ላይ ይመስላል። ጎብኚው የልቡ የደረሰ ይመስላል። ቡና የሚያፈሉ ሴቶች ከርቀት ተመለከተ። ሁሉም የውጭ አገር ጎብኚ ኢትዮጵያ ሲመጣ የሚጓጓው ቡናውን ለመቅመስ ነው። ጠጋ ብሎም ጠየቃቸው። እነሱም 3000 ብር ሲሉ መለሱለት። In Amharic name Bunna. How much you charge this for? 3,000. 3,000? Yeah. Wow, that sounds very expensive. ደነገጠ። $20 ለመንገድ ዳር ቡና ሊከፍል እንደሆነ ሲያስብ የልብ ምቱ ፈጠነ። አመል ሆኖ ነጭ ያየ ፈረንጅና የሚያገኘ ይመስል ባሊውን አዘጋጅቶ ለማለብ ይቋምጣል። ጉዞ ቀጠለ። ይሄኔ ነው የወጥመዱን ጫፍ ረግጦ ከይህ ሰው ጋር የተገናኘው። ይህ ሰው ተጓዡ መንገደኛ በጥቂቱም ቢሆን ያጠናው ይመስላል። ቀርቦ ማናገረው፣ ተዋወቀው። Gentlemen, what's your name? Yamaha. ጎብኚው የኢትዮጵያን የቡና አፈላል ባህል ለማየት እጅግ መቋመጡን ነገረው። ሰውየውም ጥሩ ቡና ወዳለበት ቦታ እንደሚወስደው ቃል ገብቶለት ጉዟቸውን ጀመሩ። በየመሃሉ ግን በጎብኚው ለሚሰነዘርበት ጥያቄዎች ምላሽ መስጠቱን አልዘነጋም። ስለ ሀገሩ ሰላማዊነትና የተረጋጋ መሆን ይለፍለት ያዘ። Addis Ababa, not dangerous. It's safe. No gun, nothing. በመንገዱ መሃል የማርቼት ሯጮች ቀልቡን ሳቡት። እነሱም ማርዳዮች ንብ ተሰባስበው በቦታ አጨናነቁት። Thank you so much. ይህን ሁሉ ክስተት ከርቀት ሆኖ ሲመለከት የነበረው አስጎብኚ ይሁን መንገድ ጠቋሚ ለጊዜው ሁሉ ያለየው ግለሰብ ከጎብኚው አይን ተሰወረ። ይህ ተጓዥ መንገደኛ ሰውየውን ለመፈለግ ጊዜ አላባከነም። ነገር ግን ጠፍቶ የነበረው ግለሰብ ከመቅጽበት ተመልሶ መጣ። በማያውቁት ሀገር ላይ በማያውቁት ሰው የተመሩ ወዳልታወቀ ቦታ መሄድ መጨረሻው ሊያምር ይችላል። ይህን የተገነዘበው ጎብኚ አቅጣጫውን ብቻ ጠቁሞት ከሱ እንዲለይ ትዕዛዝ ሰጠው። ሰውየውም በደስታ ቦታውን ጠቁሞ ለባለ ተረኛ አስረክቦት በሰላም ተለያዩ። ተረኛውም እንደምንም ብሎ በሩጫ ደረሰበት። ጨዋታውም ተጀመረ። How are you? Where are you going? This is a program there. You have a program? Okay, right. ተጓዡ መንገደኛ ለዚህም ሰው ተመሳሳይ ጥያቄ ያቀረበለት። ይሄኔ ነው ጎብኚው እየሆነ ያለው ነገር አላምር ያለው። እንዴት ካሉ ሁለቱም ሰዎች ወደ አንድ ተመሳሳይ ቦታ መጠቆማቸው አንዳች ነገር እንዳለ ያሳያል። አብሮም ቦታው ድረስ ሄዱ። ልክ እንደደረሱ ወደ ውስጥ ገባ እንዲልና ካሜራ መቅረጽ ፈጽሞ እንደማይቻል ነግሮት ተለየው። ነገሩ ወጥመድ መሆኑ የገባው ተጓዥ መንገደኛ በፍጥነት ቦታውን ለቆ ሄደ። ይህ ሁሉ ለቡና ሲል የሚከፈል መስዋዕትነት ነው። አምላክ ጸሎቱን የሰማው ይመስላል። እዚህ ቤት የፈለገው ቡና አግኝቷል። በዚህም ጨዋታው ደርቷል። ይህ ሰው ፈረንጁን እያዝናናው ነው። እርሱም በምትኩ ቡና ተጋበዘ። ነገር ግን በስተመጨረሻ ከዚህም ሰው ጋር በሰላም አልተለያዩም። ምክንያቱም ለመታከሚያ ብር ስጠኝ ብሎ ስለለመነው። And now the gentleman was saying he's sick and he needs some money after the coffee, so ነጭ ባዩ ቁጥር የተከተሉ እርጥማን የሚለምኑባት ሀገር ኢትዮጵያ። ይህ ጎብኚ የአፍሪካን ገጽ የምታሳይ ትክክለኛ ሀገር በማግኘቱ የተደሰተ ይመስላል። ጉዞውን አላቋረጠም። በኮሪደር ልማት የተዋቡትና የጸዱት መንገዶቹ የዚህን ሰው ጫማ ከመቆሸሽ አላዳኑትም። ስለዚህ ጫማውን ሊያስጠርግ ፈለገ። ወደ አንዱ ጎረምሳ ጠጋ ብሎ ሰላምታ ለገሰው። በመቀጠልም የማይቀረው ጥያቄ ስንት ብር ነው? ነገሩ ያለ አስተርጓሚ አይሆንም። ነገር ግን አስተርጓሚው ራሱ ሌላ አስተርጓሚ የሚፈልግ ይመስላል። ስልኩን አውጥቶ የብሩ መጠን ጻፈለት። 2000 ብር። 2,000. Good price. የአገሪቷ ኗኗር ከሱ በላይ የተረዳ መሆኑን ሲያውቅ ዋጋውን ወደ 1000 ብር አወረደው። ይህ መንገደኛ ጫማ ማስጠረጊያ ዋጋ ከ50 ብር እንደማይበልጥ ሳይገባው ቀርቶ አይደለም፣ ይልቁንስ ልታዘባቸው ብሎ እንጂ። ሌላ ሊስትሮ አገኘ። ሰላምታው ለገሰው። የማይቀረው ጥያቄ ስንት ብር ነው? ልጁም በሐቀኝነት 50 ብር ብሎ መለሰለት። 50. ጎብኚውም ስለ መልካምነቱ መስክሮ ጫማውን ያስጠርግ ያዘ። ጎብኚውም ሀገሪቷ ሲበዛ አቧራና
ለእግር መንገድ የማትመች ብሎም ያልተጠናቀቁ የእግረኛ መንገዶች ያሉባት ናት ሲል አስተያየቱን ጀባ አለ። ጫማው ተጠርጎ ማለቁን ሲመለከት በ50 ብር ፋንታ 100 የኢትዮጵያ ብር ከፈለው። ይህ አልበቅ ያለው ይመስላል። ስለ ደግነቱና ስለ መልካምነቱ $50 ጨመረለት። ሐቀኝነትና ለሰው መልካም ማድረግ ውጤቱ መልካምና ፍሬውም ጣፋጭ ነው። ይህ መሰል ሰዎች እስካሁን ለተመለከትናቸውና ከዚህም በኋላ ለምንመለከታቸው አሳፋሪ ገመናዎቻችን ማርከሻ ይሆናሉ። መንገዱ ባያልቅም ጉዞ ግን ይቀጥላል። የምስራቅ አፍሪካ ትልቁ የገበያ ስፍራ ነው። በዚህ ገብቶ የሚታጣ አንዳችም ነገር የለም። እዚህ የሌለው የለም ብቻ ነው። ኢትዮጵያ ድረስ መጥቶ መርካቶን ሳይጎበኙ መሄድ እንዴትስ ይቻላል? ጎብኚው ካሜራውን ደቅኖ ወደዚህ ከባህር ወደ ሰፋው የገበያ ስፍራ ዘለቀ። በዚህ ያለው ነገር ጥሩ አይመስልም። በኬንዳ ተጠልለው የሚሸጡ ነጋዴዎች ጎብኚውን ከነካሜራው ሲያዩት ቀፋ እንደተነካ ነብ ግር ብለው ይጮሁ ያዙ። Hello. How are you? አንዳንዶችም ይባስ ብለው በያዙት ሸቀጥ ፊታቸውን ሸፍኑ ያዙ። ይህ ቦታ አንዳች ጎጥ ስራ የሚሰራበት ነው ሲል ደመደመ። ቦታውን ለቆ መሄዱ ለሱም ሳይበጁ አይቀርም። እሱም በፍጥነት ከቦታው ዞር አለ። ኢትዮጵያ የቆንጆች ሀገር ናት። በዛም በዚህም ቢሄዱ ለኔ የማርኩ ኮረዶዎችም ሆነ ጎረምሳዎችን ማየት የተለመደ ነው። ነገር ግን ኢትዮጵያ የወለደችውን ብቻ ሳይሆን ጎብኚዋንም ከውበቷ ባህር ጨልፋ ማቅመስ ታቅበታለች። እየተጓዥ መንገደኛ ያደገውን ፀጉሩን በመቆረጥ ጥሩ ገጽ ለመላበስ የፈለገ ይመስላል። ለዛም ነው እዚህ የተገኘው። ፀጉር አስተካካዩ ለአንድ ቁርጥ 400 ብር መሆኑን ነገረው። ሙሉ ፀጉሩን እንዲያነሳለት ጠየቀው። 0 yes። በ400 ብር ተስማምተው የፀጉር ቁርጡ ተጀመረ። በኢትዮጵያ ውስጥ የሚመጣ የውጭ ሀገር ጎብኚ እንዴት ያሳዝናል! እንዴት ካሉ የሚስተናገድበት ቋሚ የሆነ የዋጋ ተመን ባለመኖሩ ነው። ማንኛውም ግዢ በመከራከርና በመስማማት ይፈጸማል። ነገር ግን መሃል ላይ በ400 ብር የተጀመረው ቁርጥ 100 ብር ጨምሮ 500 ብር ገባ። አቋርጦ ሄዱ ነገር። ይሄስ ምን ይባላል? ምናልባት ኢንፍሌሽን ነው ብለን እናስብ። ተጓዡ መንገደኛም ሆነ በሚሊዮን የሚቆጠሩ ተመልካቾች ይህንን ሲያዩስ ምን ይሉ ይሆን? ፀጉር አስተካካዩ በ12 ደቂቃ ውስጥ ፀጉር ቁርጡን አጠናቀቀ። ምናልባት ይህን የሚመለከት ሰው ቀና አሳቢ ከሆነ ኢትዮጵያን ፈጣንና ቀልጣፋ የሥራ ባህል አላቸው ማለቱ አይቀርም። ነገር ግን ተጠራጣሪና እውነቱን የሚፈልግ ከሆነ ደግሞ ፈረንጅ መሆኑን አይቶ እየቀለደበት ነው ብሎ መደምደሙም የማይቀር ነው። እናንተስ ከየትኛው ወገን ነዎት? በ400 ብር የተጀመረው ፀጉር ቁርጥ በ500 ብር ተጠናቀቀ። ተጓዡ መንገደኛ ካለው ብር ጨምሮ 600 ብር ጀባ አለው። መንገደኛው ለዛሬ እንዲበቃው የፈለገ ይመስላል። ወደ ማረፊያው የሚወስደውን ታክሲ ጠራ። ተሳፍሮ የመርካቶን ግርግርና ወከባ ሽሽት ወደ ሆቴሉ ፈረጠጠ። በአጠቃላይ ይህ ጎብኚ በሄደበት ሁሉ እንደ ሙሽራ ያጀቡ ገንዘብ የሚጠይቁት ታዳጊዎች፣ ለሀገሩ አዲስ ነው ብለው ዋጋ የቆለሉ ኪሱን ያራቆቱት ሻጮችና በቋንቋ ምክንያት አውርቶ መግባባት ያልቻሉት አንዳንድ የሀገሪቱ ህዝቦች ጉብኝቱን በከፊልም ቢሆን ከባድ አድርጎበታል። ቢሆንም ግን ጥሩ ጊዜ አሳልፏል። እኛም ለዛሬ እዚህ ጋር ይብቃን። የዚህን መንገደኛ ቀጣይና ተከታታይ ክፍሎች ብሎም የሌሎችን ጎብኚዎች ገጠመኝ ልክ እንደዚህ እየፈለፈልን እንድናቀርብለው ከፈለጉ በኮሜንት ያሳውቁን። ሳብስክራይብ እና ላይክ ማድረግ እንዳይረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።